እኛ ሙስሊሞች የምናምነው አላህ አደምና ዝርያዎቹን ወደዚህ ምድር ላይ ሲያመጣቸው ዘላለም እንዲኖሩ ዓላማው አይደለም። ከመነሻው የሱ ዓላማው በትንሳኤው ዓለም ወይ በጀነት ወይ በጀሃነም ዘላለም ይኖራሉ ነው። ዛሬ በዚህ በዱንያ ግን ከሁለት አንዱን መርጠው እንዲጓዙ የፈተና ዓለም አድርጎ ነው አላህ ያመጣው። ክርስትናው ግን የሚሰብከው ምንድነው? አደምና ሐዋን መጀመሪያ ሲያስቀምጣቸው በጀነት ዓላማና ግቡ ዘላለም እንዲኖሩ ነበር፣ እንዲሞቱ አይደለም። ሞት የሚለው ሐሳብ የመጣው ከዛች ፍሬ መብላት ካለመታዘዝ በኋላ ነው። ለምን? ከእርሱ በበላህ ቀን ሞትን ትሞታለህ አለው። የመሞት ጉዳይ ጽንሰ ሐሳቡ ከዛች የበላ ጊዜ ነው የመጣው። ከመብላቱ በፊትስ የእግዚአብሔር ዓላማና እቅዱ በዛ በኤደን ገነት ውስጥ ዘላለም እንዲኖሩ ነው የሚሉት። ተግባባን? ስተት ከሎጂክም የማይዘላ አመለካከት ነው። እንዴት ሊባል ይችላል? አንደኛ ሞት ምን እንደሆነ አደምና ሐዋ እማያውቁ ከነበር ከዛ በፊት ከእርሱ አትብላ በበላህ ቀን ትሞታለህ ማለት ምንድነው ትርጉሙ? ሞት ምን እንደሆነ አያውቁትማ። መሞት ምን እንደሆነ ማያውቅን አካል ትሞታለህ ብሎ ማስፈራራት ምንድነው ትርጉሙ? የተፈጠሩት ለዘላለም ነው ከተባለ ማስፈራሪያው በራሱ ማዕናው ማይገባው ነገር ነው። ተግባብተናል? ሞት የምን እንደሆነ ማያውቅ አካል ትሞታለህ እንዴት ተባለ? ለምን ከዛ በፊት ሞት የለም እያሉ ነው። ሁለተኛ ለዘላለም ነበር እንዲኖሩ የሱ ዓላማ። የሞት ጉዳይ የመጣው ከኃጢአት ካለመታዘዝ በኋላ ነው ካሉ መጀመሪያ ላይ ፕሮግራሙ አያውቅም ነበር ወደዚህ ምድር እንደሚያመጣቸው እግዚአብሔር ሞት እንደሚወስንባቸው። ይሄ ደግሞ የሱን አምላክነት ጥያቄ ያስነሳዋል። እንደውም ሲባርካቸው ምንድነው ያለው በእነሱ መጽሐፍ? ገና ይሄንን ህግ ሳይሰጣቸው ከዚህ ብሉ ከዚህ አትብሉ ትሞታላችሁ ሳይላቸው በፊት ብዙ ተባዙ ምድርንም ሙሏት፣ ብዙ ተባዙ ምድርንም ሙሏት ሲላቸው የት ነበሩ? ኤደን ገነት ጀነት ውስጥ ነበሩ። አሃ ኢን ዘ ፊውቸር ይወጣሉ፣ ወደ ምድር ይወርዳሉ፣ ይወልዳሉ፣ ይዋለዳሉ፣ ምድርንም ይሞላሉ፣ የባህር ዓሦች እንስሶችን ሁሉ ግዙ ነው ያላቸው። ይሄን ባላቸው ሰዓት ጀነት ከነበሩ ይሄ ባርኮቱ ብዙ ተባዙ ምድርንም ሙሉ የሚለው ባርኮት ምን ያሳያል? ኢን ዘ ፊውቸር ከጀነት ይወጣሉ ማለት ነው። ምድር ላይ መኖር ይጀምራሉ። የዛኔ ምን ይሆናሉ? ይወልዳሉ፣ ይዋለዳሉ፣ እየበዙ ይመጣሉ። ካልሆነማ ባርኮቱ እዛው ጀነት ውስጥ ነበር ከተባለ አደምና ሐዋ በጀነት ወልደዋል፣ መባዘት ጀምረዋል፣ ምድርም ሞልተዋል። ለምን ባረካቸው እንደዛ ብሎ? አሁን ያሉባትን ጀነት ሁሌ እንደማይቆዩባት ያውቃል። በሆነች ሰበብ እንደሚያስወጣቸው ፕሮግራም ውስጥ አለ። ከዛ በኋላ ወደ ምድር ሲመጡ ይዋለዱ ይባዙ ዘንድ ያቺ ባርኮት ፍጻሜ ታገኛለች ማለት ነው። ጌታችንም አላህ አደምን ከመፍጠሩ በፊት ለመላእክት